ጥያቄ ቁጥር 3 ጥያቄ ቁጥር 3 ሉቃስ እንደሚለው ኢየሱስ ያረገበት መንደር የት ነው? ሀ ቤተልሔም፣ ለ ደብረ ታቦር፣ ሐመሩሃ ቄርሜሎስ፣ መ ቢታንያ። መ ቢታንያ መልስ እናያለን። መ ቢታንያ በትክክል ተመልሷል። እሺ እንደ ቃሉ 7 ዲያቆኑ ክቡር ደሙን ለምእመናን የሚያቀብልበት ንዋየ ቅዱስ ምን ተብሎ ይጠራል? ሀ ጻሕል፣ ለ ዕርፈ መስቀል፣ ሐመሩሃ አጎበር፣ መ ማዕፈድ። ለዕርፈ መስቀል መልስ እናያለን። ለዕርፈ መስቀል በትክክል ተመልሷል። እሺ ጥያቄ ቁጥር 6 የቤተ ክርስቲያን የጸሎት መጽሐፍ በመባል የሚታወቀው የትኛው የመጽሐፍ ቅዱስ ክፍል ነው? ሀ ትንቢተ ኢሳይያስ፣ ለ የሉቃስ ወንጌል፣ ሐመሩሃ መዝሙረ ዳዊት፣ መ የዮሐንስ ራእይ። ሐመሩሃ መዝሙረ ዳዊት። ሐመሩሃ መዝሙረ ዳዊት መልስ እናያለን። ሐመሩሃ መዝሙረ ዳዊት በትክክል ተመልሷል። ተጠይቋል። 9 ጥያቄ ቁጥር 9 ኢየሱስ ክርስቶስ የታሰረው የት ነበር? ሀ ደብረ ዘይት፣ ለ ቀራንዮ፣ መ ጌቴሴማኒ፣ መ ደብረ ታቦር። ሐመሩሃ ጌቴሴማኒ መልስ እናያለን። ሐመሩሃ ጌቴሴማኒ በትክክል ተመልሷል። ጥያቄ ቁጥር 10 ከአምስቱ የኦሪየንታል አብያተ ክርስቲያናቶች መካከል የማይመደበው የቱ ነው? ሀ የእስክንድሪያ ቤተ ክርስቲያን፣ ለ የአርመን ቤተ ክርስቲያን፣ ሐመሩሃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ መ የግሪክ ኦርቶዶክስ ቤተ ክርስቲያን። መ ግሪክ ኦርቶዶክስ ቤተ ክርስቲያን። መ የግሪክ ኦርቶዶክስ ቤተ ክርስቲያን መልስ እናያለን። መ የግሪክ ኦርቶዶክስ ቤተ ክርስቲያን በትክክል ተመልሷል። ጥያቄ ቁጥር 5 ከሚከተሉት መካከል የእመቤታችን ምሳሌ የሆነው የትኛው ነው? ሀ የታተመ ፈሳሽ፣ ለ ታቦት፣ ሐመሩሃ ዕፀ ሳቤቅ፣ መ ሁሉም መልስ ይሆናል። መ ሁሉም መልስ ይሆናል መልስ እናያለን። መ ሁሉም መልስ ይሆናል በትክክል ተመልሷል። ጥያቄ ቁጥር 4 ከሚከተሉት በቅዳሴ ሰዓት የማይነበበው ምንባብ የትኛው ነው? ሀ ወንጌል፣ ለ የሐዋርያት ሥራ፣ ሐመሩሃ ትንቢተ ኢሳይያስ፣ መ ከቅዱስ ጳውሎስ መልእክታት። ሐመሩሃ ትንቢተ ኢሳይያስ። ሐመሩሃ ትንቢተ ኢሳይያስ መልስ እናያለን። ሐመሩሃ ትንቢተ ኢሳይያስ